ቪዲዮአችን ላይ እነዚህን የመሳሰሉ ኮል ቱ አክሽን ግራፊክሶችን እንዴት እንደምንጠቀም በዛሬው ቪዲዮ አሳያችኋለሁ። የስልካችንን ካፕከት ኒው ቪዲዮ የሚለውን ነክተን ከገባን በኋላ ልንሰራበት የፈለግነውን ቪዲዮ እንመርጣለን። በእኔ ኬዝ አሁን ይህን ቪዲዮ አድ ብዬ አስገባሁኝ። እዚህ ላይ የተለያዩ የሰብስክራይብ በተኖች ሊሆኑ ይችላሉ፣ የላይክ በተኖች፣ የሼር በተኖች ሊሆኑ ይችላሉ። እንዴት እንደማስገባ በዚህ ቪዲዮ አሳያችኋለሁ ማለት ነው። በሁለት አይነት መንገድ ማስገባት እንችላለን። የመጀመሪያው በግሪን ስክሪን የተሰሩ ኮል ቱ አክሽን ግራፊክሶችን መጠቀም ነው። ሁለተኛው ደግሞ እዚሁ ካፕከት የሚሰጠንን ስቲከሮችን መጠቀም እንችላለን ማለት ነው። ለምሳሌ አሁን የሰብስክራይብ በተኖችን ለማስገባት የመጀመሪያው ሜተድ እዚሁ ላይ እንመጣና ስክሮል በማድረግ ስቲከር የሚል እንፈልጋለን። ስቲከር የሚለውን ከነካም በኋላ እነዚህ ውስጥ መፈለግ ነው። እነዚህ ውስጥ ከሌሉ ደግሞ እዚህ ጋር እንመጣና ሰብስክራይብ ብለን ሰርች ማድረግ እንችላለን ማለት ነው። ለምሳሌ ሰብስክራይብ ብለን ሰርች ስናደርግ የተለያዩ የሰብስክራይብ አይኮኖችን እዚህ ጋር ማግኘት እንችላለን። ከነዛ ውስጥ መረጥ አድርገን የተመቸንና ደስ የሚለንን መጠቀም እንችላለን ማለት ነው። እዚሁ ላይ ያሳየናል። እንደምታዩት ብዙ አይነት የሰብስክራይብ አይኮኖችን እዚህ ጋር ማግኘት እንችላለን። ለምሳሌ አሁን እኔ ይሄንን የሰብስክራይብ አይኮን መጠቀም ፈለኩኝ። አንዴ ክሊክ አደርጋለሁ። ከዛ በኋላ ይገባልኛል። ከዛ ሳይዙን እንደዚህ የምንፈልገው ቦታ ላይ ስክሪኑ ላይ እንደዚህ አድርገን እናስቀምጣለን ማለት ነው። ከዛ ባክ ብለን እዚህ ጋር ራይት በማድረግ እንወጣለን ማለት ነው። እንደምታዩት እንግዲህ እዚህ ቪዲዮ ላይ የሰብስክራይብ በተን አስገባሁ ማለት ነው። ሁለተኛው መንገድ ደግሞ በግሪን ስክሪን የተሰሩትን ለማስገባት እዚህ ጋር እንመጣና ኦቨርሌይ እንላለን። አድ ኦቨርሌይ። ከዛ ዳውንሎድ አድርገን ያዘጋጅናቸው የተለያዩ የሰብስክራይብ የላይክ የሸር በተኖች ካሉን እነዛን እንመርጣለን። በኔ ኬዝ አሁን ይሄንን መረጥኩኝ። ከዛ እዚህ ጋር አድ ብዬ አስገባለሁ ማለት ነው። እንደምታዩት እንግዲህ ይሄ የሰብስክራይብ በተንን መርጫለሁ። ከዛ በመቀጠል ግሪኑን ፓርት ሪሙቭ አደርጋለሁ። ያንንም ለማድረግ ወደ ጎን ስክሮል ካረኩ በኋላ እዚህ ጋር ሪሙቭ ቢጂኤል እና ክሮማኪ የሚለውን መርጥና ሪሙቭ እንዲሆን የፈለኩት ግሪኑ ስለሆነ ይችን ግሪኑ ላይ አደርጋለሁ። ከዛ ኢንቴንሲቲውን እንደዚህ አስተካክልና ራይት አደርጋለሁ። ከዛ በመቀጠል ሳይዙን እንደዚህ ከፍ ካረግን በኋላ የምንፈልግበት ቦታ ላይ ስክሪናችን ላይ እናስቀምጣለን። አሁን ደግሞ ፕሌይ ብዬ ላሳያችሁ ማለት ነው። እንደምታዩት እንግዲህ ይሄ የሰብስክራይብ በተን በዚህ መልኩ ገብቶልኛል ማለት ነው። እናንተ የወደዳችሁትንና የቀለላችሁን መጠቀም ትችላላችሁ። ቪዲዮውን ላይክ ማድረግን እንዲሁም እንዲሰራላችሁ የምትፈልጉትን ማንኛውንም ጥያቄ ኮመንት ላይ አስቀምጡልኝ። መልካም ጊዜ